እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም፣ ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ላስጨንቅ ፈልጌ አይደለም፣ ግን በጣም ቸገረኝ። እረዳሃለሁ እኮ ግን ደግሞ የጠየቀኝ ገንዘብ በጣም ብዙ ስለሆነ ባለቤቴን ማማከር ይኖርብኛል። ምንድነው አንተ ደግሞ በትንሹም በትልቁም ባለቤቴን ላማክር የምትለው? በስተት ችግር ውስጥ ገብቼ ነው። እንዴት አትረዳኝም አንተ? ምን ሆነሃል? አንተ ራስህ ለምን አትረዳኝም? ብቻዬን መወሰን የምችለው ምንም ነገር የለም። ምክንያቱም እኔ የኔ ብቻ ሳልሆን የልጆቼና የባለቤቴም ጭምር ነኝ። ያ ማለት ድንገት ውሳኔ ስህተት ከሆነ ዋጋ የምከፍለው እኔ ብቻ ሳልሆን ሙሉ ቤተሰቤ ነው ማለት ነው። ስለዚህ ማማከር ይኖርብኛል። ነገሩ ለኔ እንዳልከኝ ላይሆን ይችላል። በቁጥጥሯ ስራ አስገብታህ ነው እንጂ ሴት የተቆጣጠረችውን ደግሞ መጠየቄ። ተቆጣጠረኛ ያንተን አላቅም። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም፣ ስሳሳት እያረመችኝ ከመንገድ ስወጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ከሚስቴ ጋር የተጋራሁት አንሶላ ብቻ አይደለም ህይወቴንም ጭምር ነው። ስለዚህ የማደርገው ነገር የምወስነው ውሳኔ ለቤተሰቤ አይበጅም ብላ ካሰበች አልቃ ገብታ የማስቆም ሙሉ መብት አላት። አንተን ለማስደሰት ብዬ ችግር ውስጥ ብገባ ትዳሯ ተበትኖ ከቤተሰቧ ከልጆቿ ጋር ሜዳ ላይ የምትቀረው እሷ ስለሆነ ሴት ትቆጣጠሯለች ይለኛል።